ديك كما ديك سلامة ديك ما نوتي ديك غني قولي مني قولي مش كان كذا كيرواكي ناكي كوين تاني دار ديفاين نسينا تنشي أنا أنتوكا إنه يستمعني كوا كلا سقالي تانا وات إنكرتاشتين استنكران غير نستنا كري أيو سبايلو على جاتنا غنا نيكو ناكلانغار سيستم تجمعنا نا بنك تغنوسي نيكو الناس دارجيستا مننا بايلو نساغاري سي ديتنا غنا نساغاري لكن أفرنا أنا نيجي نسقيلي تيري لكيز كنا نساغستنا وشنو أنت خطاونا تدرس كوبتنا أنا بايلو نوزليجات سنغنا أنا لام بوشاغي تلفينا وشنانيكو ناكاكي دباليس تامباغو ميت كان ساركي تانا نا نوجيكي نوسيتو بوكيبسنا نانيكو ناكا نساري لبسي كوبتنا نساغستنا وشنو ከጉምዘኛ ጋር ከኦሮሞኛ ጋር ከተለያዩ ብሔር ብሔረሰቦች እንዴት አዋህዳችሁ ለመስራት ችላችሁ ነው እንዴ ይሄንን ነገር የሞከራችሁት የሚል ነው ጠይቃችሁ። እኛ አሁን ላይ የአጠቃላይ እኛ ጋር አሁን ያሉ ብሔር ብሔረሰቦች ኦሮሞ በለው ሽናሻ በለው ጉምዝ በለው ጉራጌ በለው ሁሉም ብሔር ብሔረሰቦች እኛ ጋር እዚህ ያሉ እዚህ እኛ ወረዳ ላይ ስለዚህ እነዚህ ወረዳዎች ያሉትን ባህል ኢትዮጵያውያን ጋር አንድ ላይ በመሆን እነሱን አብረን ይዘን የነሱን ዘፈን ስለምንዘፍን ማለት ነው እየዘፈነ አብረን ማደግ ነው የምንፈልገው። ስለዚህ እኛ አሁን ላይ የማንኛውም ብሔረሰቦችን እንዘፍናለን እንዳየ በጉምዘኛ በኦሮሞኛ በተለያዩ ዘንቶኖች እየዘፈነን ያለን። እውነቱን ነው ወንድሜ እንዳለው እኛ የምንኖረው ኢትዮጵያ ብሔር ብሔረሰቦች ጋር ነው። ያው የምንኖረው ድሮም አንድ ላይ ነው፣ አሁንም አንድ ላይ ነው የምንኖረው። በተለይ በጓንጓ ወረዳ በአዊ ዞን አካባቢ ላይ ለምንኖረው ሰዎች ጉምዘኛ አለ፣ ኦሮሞኛ አለ፣ አማራ፣ ትግሬ፣ ወላይተኛ ሳይቀር በተለያዩ ቦታ በምንገናኛቸው ሁሉ ሲዘፍኑ እናያለን። የነሱን ነው እንግዲህ እኛ የምንዘፍነውና የኢትዮጵያን ብሔር ብሔረሰብ ለማሳደግ ነው እንግዲህ አላማችንም እንትን ያልነው እኖጂ ንታው ማይ ባቸጋት ያለጋት ነው ባይሎ ለጋት ነው ወላይታ ኪዝኮ ትግሪ ኪዝኮ አመገሪ ኪዝኮ ጉምዝካ ኪዝከ ሸናሽ ኪዝከ ኦሮሞ ኪዝኮ አኒሳ ካቢር ዝኮ ብሔር ብሔረሰብ ወጊ ዝኩናነ ጅምናነ መድረክ ለፍሽናና ህብረተሰብ ዝኩናነ ከንትናውሽና እንሳጋሪያሳ ትልከሽቲታ ኖጅሪን እሰ ቴሪትኑሲ ባይሎ አንኮማ ዋልታ ቀናና ቴሪት ንጉና አንድ አስፈነና ከንሳጋሪያ ግሊያጋትና ሲያናታልትናና አኒኩ መድረክ ሲሆነና አላም ዝኩናና አቅትንናውሽ ነው ዲቢያ ዝኩና ወላው ሰበር በረሰቡሳ ባህሎ ቻኪላ ያሆነ እንፈልዳ አቅና ነብርሲ ሊያጋትነው አካሎቱና ነገ አንሽኮስ በፖሊስ ያመጣ ጉዲ እንሺ ይቴ ዲርስቶስ ታጊ እንጓንጓ ወረዳ ራሹ ባህል ቡድኒ ከተሃድሳ ሾሳ ጃኑሳ ስታ ሰፉቺ ቸርኮ ኪላ ድሳሾሳ ፍሻማ አሌምሲ አዊዝ ሆንሲ ያውለ አሌምሲ ሽሽንጽይ ኒናና ዋትው ተከመኝ ሽሽንሲንዊ አንታውላንዳ አንታ ጋጣሚ ታኑላ እኒ ሁላ ካሱሲ ዋትስ ፓቴና ታንሺ እና ቸርካላ ሴታ ታንቱ ትንሺ እንታ ግዲቴ ውሽቴ እንሳ አሌምሳ ክትሲኑሳ ዋትው ተከመኝታ فنا تونسي نداركين نبرات اللاتينغا تافداس انو جاكت ندانس تداسي شيركو ساقت سنانا فنا وردا ساقت سنة وردا ساقت سنانا زون وقت سنانا كل الوقيتا كان انا بير سبكا اجي نوشو سسي وقت سنوغا نوجا عندس فالانغا وردا نوشيو جايوي وردا نوجي ديس كانتا مناكا ولا ويزون جانو سيما غنزيم من مسألة እንግዲህ ባህል የአዊ ባህል ብቻ አይደለም ወደ ኋላ ሆኖ ተቀብሮም የነበረ ተረስቷል የነበረ
የብዙ ብሔር ብሔረሰቦች አናሳ ብሔር ብሔረሰቦች ሁሉ ባህል ተረስቶ የነበረ። ስለዚህ አሁን ከኢህአዴግ ወዲህ ብሔር ብሔረሰቦች ባህል ተብሎ በአመት በህዳር 29 የሚከበረው በየክልሉ እየሄድን የምናከብረው የነበረ ብዙ ትውውቅ አድርጎንልናል፣ ብዙ እድገት ሰጥቶናል፣ ብዙ መድረክ ከፍቶልናል ማለት ይቻላል። ስለዚህ እኛም ይሄንን ባህል ስናቋቋም ስለዚህ ቀስ በቀስ ያንን ከጉድጓድ አውጥተን እኛ ይሄ አራሽ በተለይ አራሽ ጎንጎ ወረዳ ባዊ ዞን ጎንጎ ወረዳ አራሹ አውጥቶ ላይ ደጋ ላይም ጠፍቶ የነበረውን እንዲለብሱ አድርገን አላያችሁም እንደ ፈረሰኛው ላይ አበባ በአበባ ኮነ ይሆን አሁን እኮ አይደለም ኢትዮጵያውያኖች ቀርቶ ፈረንጅ እየለበሰ ኮነ ያው ይልብስ ኮነ። ስለዚህ ባህሉ እያንዳንዱ ብሔር ብሔረሰብ ስታይ ወላይተኛ ጉምዘኛው ምኑም ስታየው የጥንቱን የእናት አባት አያቱን ልብስ እየለበሰ ኮነ አሁን የምታዩት ያለ እና ባህል ጠፍቶ የነበረ ማደጎን ነው እንግዲህ የምናበስረው። ደስተኞች ነን እኛ። ጥሩ ነው እንግዲህ ለዚህ ነጭ ልብስ ጓንጓ ወረዳ አራሹ ባህል ቡድን በቅርስ መያዝ አለበት ተብሎ ቢነገር ምንም አያሳፍርም። ምክንያቱም አንዴ በአጋጣሚ አሁን ፈረሰኛን ማህበር እንዳነሳው ሁሉ በ2015 ዓመተ ምህረት ፈረሰኛ ማህበር ሄጄ ነበር። ፕሮፌሰር ብርሃኑ ምን አለ አዊ ዞን ዩኒቨርሲቲ ያለው ነጭ ልብስ ያለበሰ መሳተፍ የለበትም ብሎ ሲያውሽ ይሄ ነጭ ልብስ ከየት መጣ ሲባል እኔ ግራው ገብቶ የነበረና ስለዚህ አሁንም ልክ ጓንጓ ወረዳ አራሹ ባህል ቡድን ለዓለም ይሄንን ነጭ ልብስ ያስተማረ ያሳየ ፈርቀዳጅ ነው። በቅርስ መያዝ አለበት። ጠገራ ብር ባንገት የሚጌጥ ሲደረግ፣ አልቦ ሲደረግ፣ ድሪ ሲደረግ፣ ጉትቻ መደረጉን፣ ጥምጣም ሻሽ መደረጉን ሁሉ ያስተማረ አራሹ ነው። ማለትም በሳል ሰዎች የነበሩ ሰዎች ስላሉበት ማለት ነው። አሰካንት ያቆማ ኢጋ አንኪ ጎንደሩሳ ታሰን አንሰ እንደሩ አንሰ ጎጃሙያ ማርኒ
ምን መሰለ እንግዲህ ባህል የአዊ ባህል ብቻ አይደለም ወደ ኋላ ሆኖ ተቀብሮም የነበረ ተረስቷል የነበረ የብዙ ብሔር ብሔረሰቦች አናሳ ብሔር ብሔረሰቦች ሁሉ ባህል ተረስቶ የነበረ ስለዚህ አሁን ከኢህአዴግ ወዲህ ብሔር ብሔረሰቦች ባህል ተብሎ በአመት በህዳር 29 የሚከበረው በየክልሉ እየሄድን የምናከብረው የነበረ ብዙ ትውውቅ አድርጎንና ብዙ መድገስ ሰጥቶናል ብዙ መድረክ ከፍቶልናል ማለት ይቻላል። በቀስ ያንን ከጉድጓድ አውጥተን እኛ ይሄ አራሽ በተለ አራሽ ጎንጎ ወረዳ ባዊዞን ጎንጎ ወረዳ አራሹ አውጥቶ ላይ ደጋ ላይም ጠፍቶ የነበረውን እንዲለብሱ አድርገን አላያችሁም እንዴ ፈረሰኛው ላይ አበባ በአበባ ኮነ ይሆን አሁን እኮ አይደለም ኢትዮጵያውያኖች ቀርጦ ፈረንጅ እየለበሰ ኮነ ያው ልብስ ኮነ ስለዚህ ባህሉ እያንዳንዱ ብሔር ብሔረሰብ ስታይ ወላይተኛ ጉምዘኛው ምኑም ስታየው የጥንቱን የእናት አባት አያቱን ልብስ እየለበሰ ኮነ አሁን የምታዩት ያለና ባህል ጠፍቶ የነበረ ማደጎን ነው እንግዲህ የምናበስረው ደስተኞች ነን እኛ ደስ ጉዳይ ወደፊትስ እንጂ እንቶጂ ራይ ወታ እንዳማይ ወንዳማሳይ እንጂ ለወደፊትስ እንሳስተናና አቾ ታምናጋኔን ወይ ዋታይ እንደስ ገናሳ አሰብቱን ዋሳብሳ እንዳርማይ እንደስ ገናሱ አሳብኖ አሳብሳ ወላ ቤረቤረሰብ ካውስ ጅሜክ ጅምንስኒ እኖጂክ ኑስ ባይሎ ለጋትስንስ ካሮጌር ኮንሳስተናጋና ነዝኩናና ይቲቦ ብስና እኛ አሁን የወደፊት እቅዳችንና ዓላማ የኢትዮጵያ ብሔር ብሔረሰቦች ላይ አንድ ላይ ሆነን እያንዳንዱ ብሔረሰብ አንድ የሆነ ትልቅ ማዕከል ተከፍቶ በአገሪቱ ደረጃ ኢንስቲትዩት የሆነ የራሱን እያንዳንዱ ሙዚየም ተዘጋጅቶለት እያንዳንዱ ብሔረሰብ እቃው ማቴሪያሉም ሙዚቃውም አልባሳቱ ምንም ተደርጎ
በዓለም ህዝብ ጉኝት ተደርጎ ማየት ነው ራያችን። አሁንኛ አይደለምስ በአዊ ዞን ብቻ በኢትዮጵያ ደረጃ ነው የምላችሁና ራያችን እዛ ለማድረስ ነው። እንግዲህ በአጋጣሚ ብንሞትም እንግዲህ ልጆቻችንን ተክተናል። ምንም የሚቆረቁረን ነገር የለም። ባህላችንን እያሳደግን ነው ኢትዮጵያ ልጆች ጋር በመሆን ማለት ነው። አይ ጥሩ ነው። እንግዲህ አሁን ለምሳሌ ብሔር ብሔረሰቦችን ዘፈኖችን ዘፍናለን ብላችኋል። እንዲያው ሁሉም ባህል ቡድን ባይገኝ እንዲያው ከሙሉ በከፊሉ እናንተ የምታውቋትን እስቲ እንዲያው ብታስታውሱ አንድ ሁለት ዘፈኖችን አይመችም? እኔ አሁን ኦሮሞኛውን እየሞከርኩ ነው። እሺ እሱም ጉምዘኛና ትግረኛውን እየሞከረ ነው። ስለዚህ አሁንም ያንን ገና እየቀጠልን ልጆቻችን እያስተማረ እንቀጥላለን ብለን ነው የምንሰራው ያለ። እስኪ ከዘፈኑ አንድ ያን ደግሞ ትንሽ ላሰማችሁ። ከዛ ቀስ እያለ እየሞቀ ሲሄድ እንነሳለን። ከዛ የሴትና ወንድ ይጫወታሉ፣ ወንድና ወንድ ይጫወታሉ። የምታየው ደግሞ ያው እንግዲህ ጦር ነው። ይሄ ጦር ላደን ነው የሚያገለግለው። ይሄን የምታየው ነው የሆነ ባገውኛ ከሳሪ በራከ የምንለው ይሄ ደግሞ አርሶ ሰራተኛ በመሆኑ እርሻ ለዓለም ያሳወቀ አገው በመሆኑ ማሳያ ናሙና አድርገን ቀርተን ያስቀመጥነው ይሄ ድግሩ፣ ይሄ እርፉ በራከ የሚባለው የከሳሪ የምንለው ሁሉ ይሄ ባህላዊ መምረቻ እቃችንና መሳሪያችን ነው። ያው በበሬ ጠምደን የምናርሰው ማለት ነው። እና ስለዚህ ደንበኞቻችን እንድትከተሉ ኑ፣ ቤተሰብ ሆኑ፣ ኑ የኛ ሆኑ ኑ። አብረን ከብት ስንጠብቅ ጉምዝ ልጆች ጋር ሲዘፍኑ የነበሩት ትዝታ ስላለ ነው። እንግዲህ ልምድ ነው። እንግዲህ አርቲስት ካሳሁን እንዲያው በአማርኛችን እንዲያው ፈታ አድርገህ ኢትዮጵያንም ስትል ትንሽ ጆሮ ይነክታለች። ይቺ ዘፈን እንዲያው ምንድን ነው የምትለው? አሁን በጉምዘኛ የዘፈንኩት እኛ ኢትዮጵያውያኖች ባንድ ላይ ነን። የጉምዝ ልጅም ትግሬ ልጅም ሶማሊያ ልጅም ኢትዮጵያ ብሔር ብሔረሰብ አዊም ጉምዝም አንድ ላይ ነን። መኖር ባንድ ላይ ጥሩ ነው የሚለው መልእክቱም የሚያስተላልፈው ዚያላኮይን የሚታወቅ ማለት ዛሬም አንድ ላይ ነን፣ አንድ ላይ እንኖራለን የሚለው መልእክት ነው የሚያስተላልፈው። እንግዲህ ጉምዘኛ መቻል ያው ህፃነት ጀምሬ ያወቅኩት ነገር ስለሆነ ይሄንን ደግሞ በራሴ ደርሼ በራሴ የሚሆነውን ነገር በአንድነት የአንድነት መኖር በጣም ደስ የሚል ድሮም አንድ ላይ ኖርና አሁንም አንድ ላይ እንደምንኖር የሚገልጽ ዘፈን ነው። ጉዲያ እንግዲህ ተውጂኝ እሺ ወለው ዝሚው ሳይኔት ወለት ካሌና ኔጋ ካሌና ደምስካራኒ እንግዲህ ጉዲያ አርቴን እንግዲህ እስቲ ንሺ ሰላስታ አንተ ሰዳማ ቻት ነው ጅኔ ሞክን ይተሰንከራ ስለንከርናና እናንስሙ
ሸጊያ ሚሰገነ በጣም ሲያጅኑ ወይ ጂኒጊ በጣም ክርስቲያ ግር ወይ ምጋና አርቴን ኳ ቅድሜምባ Thank you.